በተለይ እድሜያቸው ከ1 ዓመት እስከ 5 ዓመት ያሉ ልጆች ለምንድን ነው ምግብ አልበላም ብሎ የሚያስቸግሩን? መቼስ ነው ይህ የምግብ ፍላጎት መቀነስ አሳሳቢ ነው የሚለው በዛሬ ቪዲዮ ነግራችኋለሁ። እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። የልጆች የምግብ ፍላጎት የሚወሰነው በረሃብና በጥጋባቸው ላይ ብቻ አይደለም፣ በልምዳቸው ላይ፣ በቀረበላቸው ምግብ ላይ እንዲሁም ደግሞ በስሜቶቻቸው ላይ ሊወሰን ይችላል። ከ1 ዓመት እስከ 5 ዓመት ያሉ ልጆች የምግብ ፍላጎት የሚቀንስባቸው ዋና ዋና ምክንያቶች አንደኛው እድገታቸው እየቀነሰ ስለሚመጣ፣ ከ1 ዓመት በኋላ ባሉት ዓመታት ግን እነዚህ እድገቶቻቸው ፍጥነቱ እየቀነሰ ስለሚሄድ የልጆችም የምግብ ፍላጎት እየቀነሰ ይመጣል። ሁለተኛው ልጆች በተለይ ከ2 ዓመታቸው በኋላ ነገሮችን በራሳቸው መወሰን እንደሚችሉ ያውቃሉ። ስለዚህ መብላት አለመብላት የነሱ ውሳኔ እንደሆነ ስለሚሰማቸው ይሄ የፓወር ነገር ይሆናል ማለት ነው ጨዋታው። ሶስተኛው ምክንያት ደግሞ ይህ እድሜያቸው ዋና ዋና የእድገት ደረጃዎቻቸውን አቺቭ የሚያደርጉበት እድሜ ስለሆነ ማለትም መሄድ፣ መሮጥ፣ ማውራት የሚጀምሩበት እድሜ ስለሆነ ቁጭ ብሎ መብላት ለእነሱ ኢንተረስቲንግ አይደለም። ስለዚህ ምግብ ፍላጎታቸው ይቀንሳል። ሌላው ደግሞ በተለይ ከ2 ዓመት በላይ የሆኑ ልጆች አዳዲስ ነገሮችን ለመሞከር ፍርሃት ይጀምራሉ፣ ወይም አዳዲስ ምግቦችን መሞከር ቀላል አይሆንላቸውም። ስለዚህ የምግብ ፍላጎታቸው እየቀነሰ ይሄዳል። ታዲያ ይህ የምግብ ፍላጎት መቀነስ ኖርማል ነው ወይም ደግሞ አሳሳቢ ነው የምንለው መቼ ነው? መጀመሪያ ኖርማል ነው የምንለው ልጆቹ ጥሩ ኢነርጂ ካላቸው፣ የሚሮጡ የሚጫወቱ ከሆነ አያሳስበንም። እድገታቸው በትክክለኛ ደረጃ ውስጥ ከሆነ ወይም ደግሞ ከእድሜያቸው ጋር በምንጠብቀው ደረጃ ውስጥ ከሆነ አያሳስበንም። አንዳንድ ቀን ትንሽ፣ አንዳንድ ቀን ደግሞ በደንብ የሚበሉ ከሆነ ምንም ችግር የለውም። ሌላው ደግሞ ከ10 እስከ 15 የሚሆኑ የለመዷቸውን ምግቦች የሚበሉልን ከሆነ ይሄም ኖርማል ነው እንላለን። ታዲያ መቼ ነው የሚያሳስበን? ልጆቻችን ድክምክም ካሉብን ወይም ደግሞ ኢነርጂ ከሌላቸው፣ አቅም ካጡ፣ እድገታቸው በሚጠበቀው ልክ ካልሆነ እንዲሁም ደግሞ ለተከታታይ ቀናት ምንም አይነት ምግብ አልበላም ብለው ካስቸገሩ ወይም ደግሞ 1-2 ምግብ ብቻ በልተው ሌላውን ነገር አልፈልግም የሚሉን ከሆነ፣ አንድ አይነት ወይ 2 አይነት ምግብ ብቻ የሚበሉልን ከሆነ፣ እንዲሁም የተለያዩ በሽታ ምልክቶችን ካሳዩን፣ ብዙ በሽታዎች የምግብ ፍላጎትን በመቀነስ ይታወቃሉ። ለምሳሌ ማስቀመጥ፣ ማስመለስ፣ ትኩሳት፣ የጉንፋን አይነት ስሜት፣ አይናቸው ቢጫ መሆን የመሳሰሉ ምልክቶች ካሏቸው የምግብ ፍላጎት መቀነሳቸው በጣም አሳሳቢ ስለሆነ ቶሎ ወደ ሕክምና ይዘናቸው ልንሄድ ይገባል ማለት ነው። የዛሬው ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሪፖስት፣ ፎሎ ማድረግ እንዳትረሱ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። በሚቀጥለው ቪዲዮ የልጆችን አፒታይት ማስተካከል የምንችልባቸውን 7 ዘዴዎች ይዤላችሁ እመጣለሁ። አመሰግናለሁ።